11ዱም ቤተሰብ ተሰብስበው በእኩል ሰዓት በእኩል ቀን ራሳቸውን አጠፉ። ይህ ጉዳይ መላው ህንድን ነበረ ያደረሰው። ዓለሙላ በዚህ ጉዳይ በጣም ተረብሾ ነበር። ኔትፍሊክስ ሳይቀር ሃውስ ኦፍ ሴክሬት የተባለ ዶክመንተሪ በዚህ ቤተሰብ ጉዳይ ሰርቷል። እዚህ ቤተሰብ ላይ ግን ምንድን ነው የተፈጠረው? እነዚህ ቤተሰቦች ሁሉም የተማሩና ሁሉም አስተዋይ የሚባሉ ቤተሰቦች ነበሩ። እሱ ብቻ አይደለም፣ የኑሮ ደረጃቸውን በጣም አሪፍ ነበረ። ወተቱን ያከፋፍሉ ነበረ። ወተትም እየሸጡ በጣም ጥሩ የሚባል ላይፍ ነበር የሚኖሩት። እናም ጎረቤቶቻቸው እንደሚናገሩት ከሆነ እነዚህ ቤተሰቦች ራሳቸውን ከማጥፋታቸው በፊት ምንም የተቀየረ ላይፍ ስታይል አልነበረባቸው። ማለትም ከማንም ጋር አልተጣሉም፣ ከማንም ጋር ጸብ የላቸውም። እሱ ብቻ አይደለም፣ በዛች ቀን ወደ ቤታቸው ማንም ሰው አልሄደም ነበረ። ታዲያ እነዚህ ቤተሰቦች ሁሉም 11ዱም ተሰብስበው ራሳቸውን ያጠፉት ምን ቢፈጠርባቸው ነው? የተፈጠረው እንደዚህ ነው። አንድ የወተት ደንበኛቸው ወደ እነሱ ቤት ጠዋት ላይ ይሄዳል። ይህ ሰውዬ በየቀኑ ከነሱ ጋር የሄደ ወተት ይቀበል ነበር። እናም የዛን ቀን በር ላይ ሄዶ ቢያንኳኳ የሚከፍትለት ሰው አልነበረም። እናም ወደ ሁሉም ቤተሰብ ጋር ስልክ ይደውላል። ሁሉም ቤተሰብ ግን አያነሳም። በዚህም ሰዓት በጣም መጨነቅ ይጀምራል። እናም የሆነ ነገርማ ተፈጥሯል ብሎ በማሰብ በራቸውን በጉልበት ሲመታው በሩ ተከፈተለት ማለት ነው። ወደ ውስጥ ሲገባ ሰውየው እንደሚናገረው ከሆነ እስከዛሬ ድረስ ልረሳው የማልችለው እስከዛሬ ድረስ እንቅልፌን የሚከለክለኝ ነገር አየሁ ይላል። አየሁ ምን መሰላችሁ? እነዚህን ነበር ያየው። 11ዱም ቤተሰብ እጃቸው ታስሮ አይናቸው ታስሮ ሁሉም ራሳቸውን አጥፍተው ነበረ። እናም ይህ ሰውዬ በጣም ይደነግጣል። ትንሽ እንደተረጋጋም የሰፈሩን ሰው ይጠራል። ፖሊስም ቦታው ላይ ይገኝና ምርመራ ያደርጋል። ምርመራን በሚያደርግ ሰዓት ማንም ሰው እነዚህን ሰዎች እንዳልገደላቸው ማለትም ሴኩሪቲ ካሜራ ላይ ቼክ በሚደረግበት ሰዓት ላይ ማንም ሰው በዛች ቀን እነሱ በሞቱበት ቀን ወደ ቤታቸው የገባ ሰው አልነበረ ከዚህ ሰው ውጪ ማለት ነው። ይሄ ቤተሰብ ራሱን የሚያጠፋበት አንዳችን ምክንያት አልነበረው። ራሳቸውን ለምን አጠፉ ተብሎ መላው ህንድ በጣም ተጨነቀች። ምንድነው የተፈጠረው? እንዴት 11 ቤተሰብ ራሳቸውን ያጠፋሉ ተብሎ በጣም መጨነቅ ተጀመረ። ነገር ግን ፖሊስ አንድ ሚስጥራዊ ደብተር ያገኛል። እዛ ቤት ውስጥ የተፈጠረውን ነገር በሙሉ የያዘ ሚስጥራዊ ደብተር። ፖሊስ ይህንን ሚስጥራዊ ደብተር ካገኘ በኋላ እዛ ቤት የተፈጠረውን ነገር በሙሉ አወቀ። የተፈጠረው ነገር ምን መሰላችሁ? እነዚህ ቤተሰቦች ሚስጥራዊ አምልኮ ነበረባቸው። እናም ይሄ ሚስጥራዊ አምልኮ ራሳቸውን እንዲያጠፉ ምክንያት እንደሆናቸው ይነገራል። አንድ ቀን የቤተሰቡ አውራ የሆነው ይሄ ሰውዬ ማለትም አባታቸው ይሞታል። አባታቸው ከሞተ በኋላ ይሄ ቤተሰብ በጣም በኢኮኖሚ ነገር በጣም ይወጋል ማለት ነው። በቃ በጣም ገንዘብ ያጣሉ፣ በጣም ይቸገራሉ። በዚህ ሰዓት የቤቱ የመጀመሪያ ልጅ የሆነው ይህ ሰውዬ አባቴ በመንፈስ እየመጣ እያዋራኝ ነው በማለት የቤተሰቡ የነበረባቸውን ችግር ማስወገድ ይጀምራል። ማለትም የቤተሰቡን የገንዘብ ችግር ማስወገድ ይጀምራል። እናም ቤተሰቡ መጀመሪያ ላይ በፍጹም አላመኑትም ነበር። ነገር ግን ይህ ሰውዬ አሁንም ቢሆን አባቴ እየመጣ በመንፈስ ያዋረኛል ማለቱን አላቆምም ነበር። ከዕለታት አንድ ቀን ግን ይህ ሰውዬ ከእንቅልፉ ሲነሳ ሙሉ ለሙሉ መናገር አቁሞ ነበር። ማለትም መናገር አይችልም። ቤተሰቦቹም ወዲያውኑ ወደ ሆስፒታል በሚወስዱበት ሰዓት ይህ ሰውዬ ከዚህ በኋላ አንደበቱን አጥቷል፣ ለዘላለም መናገር አይችልም ብለው ዶክተሮቹ ለቤተሰቦቹ ይነግሯቸዋል። ቤተሰቦቹም በጣም ነበር ያዘኑት። ነገር ግን ከቀናት በኋላ ይህ ሰውዬ በድንገት መናገር ጀመረ። በዚህ ሰዓትም ቤተሰቡ በጣም በመደናገጥና በደስታ ውስጥ ሆኖ እንዴት መናገር ቻልክ ብለው በሚጠይቁበት ሰዓት ላይ መናገር የቻልኩት አባቴ በመንፈስ እየመጣ መናገር እንድችል እያለማመደኝ ስለነበረ ነው፣ አባቴ ረድቶኝ ነው መናገር የጀመርኩት ይላቸዋል። በዚህም ሰዓት ትንሽ እምነት ይጠሩበታል። ማለትም በትንሹ አመኑት። እናም በቤት ውስጥ ትኖር የነበረች እቺ ልጅ ባል ማግባት በጣም ነበር የምትፈልገው። በጣም ብዙ ጊዜ ሙከራዎችን አድርጋለች። ነገር ግን በፍጹም ባል የሚባል ነገር የላትም ነበር። እናም ወንድሟ አንድ ነገር ይመክራታል። ምን መሰላችሁ የመከራት? አንድ ባኒያ የሚባል ዛፍ አለ። እሱን ብታመልኪ ማለትም ማምለክ ብትጀምር ይዙን ዛፍ በቀናቶች ውስጥ ባል ማግኘት ትችያለሽ ብሎ ይመክራታል። እቺም ሴት ግን ለባል ያላት ጉጉት፣ ለባል ካላት ፍቅር የተነሳ ይህንን ዛፍ ማምለክ ትጀምራለች። ዛፉ ይህን ነው ማለትም ባኒያ የሚባለው ዛፍ ይህን ነው። ልጅቷን ማምለክ በጀመረች በቀናቶች ውስጥ የሆነ ሰውዬ ይመጣና ወደድኩሽ ላግባሽ ምናምን ይላታል ማለት ነው። ማለትም ወንድሟ እንደተናገረው በቀናቶች ውስጥ ባል አገኘች። ከዛም በኋላ ወዲያውኑ አገባች። እናም በዚህም ምክንያት የተነሳ ሙሉ ለሙሉ ቤተሰቡ እሱን አመነው ማለት ነው። ነገር ግን ቤተሰቡ እሱን እየጠየቁት ነበር። እኛም እንዳንተ አባታችንን ማግኘት እንፈልጋለን፣ እንዴት ነው አባታችንን ማግኘት የቻልከው ሲሉት ችግሩ የመጣው እዚህ ጋር ነበር። ሰውየውም ይህ ወንድማቸው አንድ ነገር ይነግራቸዋል። አንድ ሚስጥራዊ አምልኮ መፈጸም እንዳለባቸው፣ ይህንን ሚስጥራዊ አምልኮ ከፈጸሙ በኋላ አባታቸውን ማግኘት እንደሚችሉና እስከ ዘላለሙ ደስተኛ ሆኖ እንደሚኖሩ ይነግራቸዋል። ይህንንም ሚስጥራዊ አምልኮ ለመፈጸም ግን መጀመሪያ ራሳቸውን ማጥፋት ነበረባቸው።
ራሳቸውንም ደግሞ የሚያጠፉት ይሄ የሚያመልኩትን ዛፍ በመምሰል መሆን እንዳለበት ይነግራቸዋል። ማለትም ሁሉም እጃቸው ታስሮ አይናቸው ታስሮ በእኩል ሰዓት መንጠልጠል እንዳለባቸው ይነግራቸዋል። ነገር ግን ከቤተሰቡ አንድ ሰው ይሄ ነገር ላይ ትንሽ ጥርጣሬ አድሮበት ነበር መሰለኝ። ስለዚህ ታሪክ ሙሉ ነገር የሚገልጽ ደብተር ጽፎ እዛ ቤት ውስጥ አስቀምጦ ነበር። ማለትም ቤተሰቡ ምን እንደተነጋገረ፣ ወንድማቸው ምን እንዳላቸው፣ እንዴት እንዳሳመናቸው ሳይቀር ሙሉ ነገር እዛ ደብተር ላይ ተጽፎ ነበር። ደብተሩ ግን የማን እንደሆነ አልታወቀም ነበር። ብዙ ሰዎች እንደሚናገሩት ከሆነ እዚህ ቤተሰብ ላይ የተፈጠረው ነገር አንድ መንፈስ በመምጣት ይህንን ሰው እንዳታለለውና አባትህ ነኝ ብሎ እንደቀረበው ከዛም በኋላ ሆነ ብሎ አንደበቱን እንደዘጋበትና እንደከፈተለት እቺን ሴት ደግሞ ባል እንድታገኝ እንደረዳት በማሳመን ይህን ቤተሰብ ሙሉ ለሙሉ ራሳቸውን እንዲያጠፉ እንደገፋፋቸው ይነገራል። እናንተስ በዚህ ቤተሰብ ዙሪያ ያላችሁ ሀሳብ ምንድን ነው?